ስፖርት መስራት እየፈለጋችሁ ነገር ግን በተለያዩ ምክንያቶች ጂም ቤት መሄድ ላልቻላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። በቤታችሁ ሆናችሁ እነዚህን ቀላል ኤክሰርሳይሶች በየጊዜው በመለማመድ ራሳችሁን ማሻሻልና መለወጥ ትችላላችሁ። አሁን ቀላል ከሚባሉ ኤክሰርሳይሶች ነው ማሳያችሁ። እነዚህን 4 ኤክሰርሳይሶች በማድረግ ራሳችሁን መቀየር ትችላላችሁ። የመጀመሪያው ዋርም አፕ ነው። ይሄ ማለት ኤክሰርሳይዝ ያው ለሴቶችም ለወንዶችም የሚጠቅማችሁ ነው። ያው ብዙ ሴቶችም ሆናችሁ ወንዶች ጂም ቤት መሄድ ካልቻላችሁ በተለያየ መልኩ ጂም ቤት የሚሄድ እድሉን ካላገኛችሁ በየቤታችሁ ሆናችሁ ይሄን ኤክሰርሳይዝ በማድረግ መልማመድ ትችላላችሁ። በመቀጠል ጃምፒንግ ጃክ እንሰራለን። ይሄ ሰውነታችንን ትንሽ ያፍታታልናል እና ማሞቀዋለን። ከዛ ሶስተኛ ላይ ፑሽ አፕ እንሰራለን ማለት ነው። ፑሽ አፕን በሁለት አይነት መንገድ አስቀምጥላችኋለሁ። የመጀመሪያው ለጀማሪዎች ፑሽ አፕ በትክክል መስራት ላልቻላችሁ እንዴት እንደምትለማመዱ አሳያችኋለሁ። በዚህ መልኩ መጀመሪያ ላይ መለማመድ ትችላላችሁ። በመጀመሪያ እንመረከካለን። ከተንበረከክን በኋላ ወደፊት እጆቻችንን ትከሻችንን እንከፍተዋለን። ከዛ በኋላ ከጉልበታችን ከተንበረከክንበት ቀጥታ እግራችን ሳይወርድ ፑሽ አፕ እንሰራለን ማለት ነው። ኦሪጂናል ፑሽ አፕ ስንሰራ እጆቻችን በትከሻችን ልክ ይከፈታሉ። እግራችን ቀጥ ይላል። ከወገባችንም ቀጥ ማለት አለብን። ወደ ውስጥም በጣም ወደ ውጭ መውጣት የለበትም ወገባችን። ከዛ ቀጥ እንዳለን ፑሽ አፑን ወደ ታች በመውረድና በመነሳት በትክክለኛው መንገድ መስራት እንጀምራለን ማለት ነው። አራተኛ ላይ ስኳት ነው። ስኳት በተለምዶ ቁጭ ብድግ የምንለውን ይሄን በቦዲ ዌይት ያለምንም ክብደት መጀመሪያ ለመለማመድ ያለምንም ክብደት በመጀመር የስኳት ችሎታችሁን ማሻሻል ትችላላችሁ። ቢያንስ በቀን 10 እስከ 15 ያለውን በመስራት ከዛ በኋላ ደግሞ በየጊዜው ክብደት ቁጥሩን እያሻሻላችሁ እየጨመራችሁ በመሄድ ከዛ ካለፈ ደግሞ በዌይት ትጀምራላችሁ። እነዚህን ኤክሰርሳይሶች በማድረግ ራሳችሁን መለወጥ ትችላላችሁ። እንደዚህ አይነት ሌሎች መረጃዎች እንዲደርሳችሁ በየጊዜው ፔጃችንን ሰብስክራይብ እና ላይክ በማድረግ እንድትተባበሩን ቤተሰብ እንድንሆን እጠይቃችኋለሁ። አመሰግናለሁ።